ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ዛሬ እንጦጦ ላይ ነው ያለነው። እንጦጦ ጋር ነው ያለነው። ጓደኞቼ ጋር እየተዝናናው ነው። አንድ ባንድ አስጎበኛቸዋለሁ፣ አሳያቸዋለሁ። በደንብ እናያለን። እናንተ ደግሞ ሰብስክራይብ፣ ላይክ፣ ሼር በማድረግ ቪዲዮቹን በደንብ እንድታዩት ከመጨረሻው ጠይቃቸዋለሁ። ይመቻችሁ። እንደምታዩ በጣም የሚያምር ነው። ከዚህ ደግሞ አንድ ባንድ ሁሉንም ቪዲዮ እየቀረጽኩኝ አሳያቸዋለሁ። ይመቻችሁ። ወይኔ በጣም የሚያምሩ ጦጣዎች አያምሩም? እነዚህ ጦጣዎች በኢየሱስ ወይኔ አመለጡ። ከታች ያሉ ራሱ ከታች አይሻቸው፣ ከታች ያገር ናቸው። በጣም ነው የሚያምሩት። ወይኔ በጌታ ደስ ይላሉ። ምግብ ይዘን ብንይዝ ጥሩ ነበረ። ምንም ምግብ የለም። ዛሬ እንደምታዩት ማለት ነው እንጦጦ ላይ ተከስተናል። አንዳንድ ነገሮችን በደንብ አሳያቸዋለሁኝ። ወይኔ ታች ራሱ ምን እያደረጉ ነው? ታች ይህ ሸርታቴ በስመ ሪዘርቭ ነው አይኛው ተጠባባቂ ነው እሱ። ኦኬ መልካም እንግዲህ ወደዚህ ቻው አባቴ ቻው። ሰላም ግባ። አስፈራኝ ደስ ይላል። ወይኔ በጣም ነው የሚያስፈራው እግዚአብሔር። ወይኔ እነሆ ቀኑ ማን ነው? ቀኑ በተወለደ ያ ይሄ መጀመሪያ ይሄ እንትኑ ነው የሚያግዘው። የመጀመሪያ እሱ እኮ ነው የሚቀበለው። አሁን እዛ ሄዶ ደግሞ ሊቀበለው ነው እንደ አዲስ። 3 ጊዜ ነው ያለው። 3 ቦታ ነው ያለው እዚህ። እኔ ፈራው። እነሱ ራሱ ፈርተዋል። ያቸው ፈርተው ነው ቁጭ ያሉት። ፈርተዋል። እውነት ትርፍ ነፍስ የለኝም። ያስፈራል። ሞክረው አንድ በቃ ጨክን እግዚአብሔር እስኪ ልጁ እኮ እስካሁን አልመጣም። የት አለ ልጁ? እየተሳየው ይኸው ወይኔ ሄደ በቃ ታች ይቀበለዋል። በኢየሱስ እንትን እግሩ ይንቀሳቀሳል። ታይቷላ እንደዚህ እያለ እሱ በኋላ ነው ችግሩ ብራዘር። በጣም ነው የሚከብደው። ባይዘይ በተሰማ ጋይሶች በጣም ይከብዳል እውነት። ከበለጠው
እንዳትመ እሱን አትየው እንዳታየው እሱን ቁጭ ማለት በቃ አንተ ልመለስ ቁጭ ስትቀመጥ ያለው ፓርት ደስ ያስደረግጥ ይሄን የሚገርም ነጭ ባህር ዛፍ ሽታ በጣም ነው የምወደውና ነጭ ባህር ዛፍ በጣም እግዚአብሔርን ደስ ይለኛል። ማን ነው እስኪ እንደኔ ነጭ ባህር ዛፍን የሚወድ? ይሄን ገጠር ተወልዶ ያደገ ያውቀዋል። ገጠር ተወልዶ ያደገ ሰው ያውቀዋል በደንብና አያውቀውም። የአዲስ አበባ ልጅ ምን ያውቃል? ይሄን ምች ሲመታሽ ትታጠኛለሽ። አለቀ በቃ። እና ኧረ ለምችም አሪፍ ነውና ያውቀዋል። የሚያውቀዋል እንደምታዩት ጨርሰናል፣ እየወጣን ነው። የሚገርም ነበረ። ከዚህ ጋር ደግሞ ያበደ ቤተክርስቲያን አለ። የሚገርም ነው። በጣም ጽድት ያለ ቦታ ነው። መጀመሪያ እዚህ አካባቢ ነበረ ቤተክርስቲያኑ ተነስቶ ነው እዛ እየተሰራ ያለው። በጣም የሚገርም ነው። በጣም የሚያምረው ቤተክርስቲያኑ እዩት። ጽድት ያለ ቤተክርስቲያን ነው። ሲያምር በጣም እና ጨርሰን እየወጣን ነው። እናመሰግናለን ጋይሶች።